ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋውና ተምሩ ግረን ባለንበት ሰዓት አቆጣጠር የዛሬ ግንቦት 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል አደረሳችሁ ኢድ ሙባረክ እያልን መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ጦርነትና የፋኖ ማስጠንቀቂያ፣ የቬጋሱ ጥሪ፣ ህወሓትና የተንሳፉት ጄኔራል ዱካ መጥፋት፣ የአገዛዙ ቅድን ያከሸፈው ወታደራዊ እርምጃ፣ የስሙላው ምርጫ እንዲሰረዝ የቀረበው ጥያቄ፣ የአንጋፋው ኢትዮጵያዊ ረፍት፣ ፋኖና የመንገድ ክልከላው፣ ኒውዮርክና የእስር ቤቱ የረሃብ አድማ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በአማራ ህዝብ ላይ ጦርነት እየተካሄደ የስሙላ ምርጫ ሊካሄድ አይገባም በማለት በአማራ ህዝብ ላይ ጦርነት የከፈተውን አገዛዝ በመቃወም ዛሬ በላስ ቬጋስ ከተማ በተሽከርካሪ የታገዘ የተቃውሞ ሰልፍ ተካሄደ። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ የአማራ ህዝብን እየጨፈጨፈ የስሙላ ምርጫ ሊያደርግ አይችልም በሚል በዓለም አቀፍ ደረጃ እየተካሄደ ያለው ንቅናቄ አካል የሆነ ዛሬ በዚህ በአሜሪካ ላስ ቬጋስ ከተማ ለሰዓታት የዘለቀ በተሽከርካሪ የታገዘ የተቃውሞ ሰልፍ በአማራ ማህበር በኔቫዳ አስተባባሪነት ተካሂዷል። ዛሬ ግንቦት 19 ቀን 2018 ዓ.ም ወይም የ27 2026 ዓ.ም የተካሄደውን የተቃውሞ ሰልፍ አስታኮ የአማራ ማህበር በኔቫዳ ሊቀመንበርና የሰሜን አሜሪካ የአማራ ማህበራት ህብረት ፋና የቦርድ አባል ሰልፉን አስታኮ አቶ መስፍን ዘመድኩን ማብራሪያ ሰጥቷል። እየተካሄዱ ያለው የተቃውሞ ሰልፎችን በአገዛዙ ላይ ጫና እየፈጠሩ አገዛዙ ሙሉ ለሙሉ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ በጠመንጃ አስገድዶ ህዝቡን የድጋፍ ሰልፍ እስከ ማስወጣት የደረሰው በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በዓለም አቀፍ ደረጃ እየተካሄዱ ያሉ የተቃውሞ ሰልፎችና በአገር ቤትም የአማራ ህዝብ በተለያዩ የገጠር ከተሞች ጭምር ድምፁን ለማሰማት አደባባይ ወጥቶ ጦርነት የከፈተበት አገዛዝ በምርጫ ስም ግድያውን ሊያጠናክር እንደማይገባ የገለጸውን በተግባር ማስመስከሩን አቶ መስፍን ዘመድኩን የአማራ ማህበር በኔቫዳ ሊቀመንበርና የሰሜን አሜሪካ የአማራ ማህበራት ህብረት ፋና የቦርድ አባል ከሰልፉ በኋላ በሰጠው በዚሁ ማብራሪያ ላይ ጠቅሷል። ጤና ይስጥልን አቶ መስፍን፣ እንግዲህ በስፍራው እኛም ነበርን። በተሽከርካሪ የታገዘ የተቃውሞ ሰልፍ ተደርጓል። የሰልፉ ሁኔታ እንዴት ነበር? ምናልባት በስፍራው ላልነበሩ የህብር ሬዲዮ ቤተሰቦችና አድማጮች። አመሰግናለሁ አቶ ሀብታሙ። የዛሬው የተቃውሞ ሰልፋችን ያው እንዳየኸው በቦታውም ተገኝተህ እንደታዘብከው ከጠዋቱ በ9 ሰዓት በአካባቢያችን የሰዓት አቆጣጠር ከ9 ሰዓት ጀምሮ በመኪኖቻችን ላይ ፖስተሮችን እና ተቃውሟችንን የሚያሳዩ ልዩ ልዩ ጽሁፎችን መኪኖቻችን ላይ ካስተካከልን በኋላ ከደቡባዊ የላስ ቬጋስ ክፍል ተነስተን በፖሊስ ታጅበን ከፊትና ከኋላ በፌዴራል ቢልዲንግ ጋር ዞረን ተመልሰን በከተማው መሀል ሰልፋችንን ጨርሰን አጠናቀን ተለያይተናል። እጅግ በጣም በርካታ ሰዎች ተገኝተውበታል። በዚህ አጋጣሚ የላስ ቬጋስ ሜትሮፖሊስ ዲፓርትመንት ሰልፋችንን በአግባቡ ያለምንም ኢንተራፕሽን የሰልፈኛው መኪና ብቻ አንድ መስመር ይዞ ደርሰን እንድንመለስ አድርገውናል። በጣም ነው እናመሰግናቸው። ይሄንኑ ምስጋናችንን እያንዳንዱ የአማራ ማህበር አባልና በሁሉም ቦታ ያለ በፌስቡካቸው በትዊተራቸው ላይ ምስጋና እንዲያደርግልን ጠይቀናል። በጣም የተሳካ ሰልፍ ነበር ያደረግነው። አቶ ሀብታሙ ከልብ አመሰግናለሁ። አቶ መስፍን፣ እንግዲህ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ አሁንም በተለያዩ ግንባሮች በተለይ ከተሞች አካባቢ ጦርነት በማድረግ ሰኞ ግንቦት 24 ቀን 2018 እንግዲህ 7ኛ ሀገራዊ ምርጫ የተባለውን ለማካሄድ ቲያትሩን ቀጥሏልና ይሄ ባለበት ሂደት ውስጥ የዓለም አቀፉ ንቅናቄ አካል የሆነው ሰልፍ ምን ውጤት ያመጣል? ሁኔታውስ እንዴት ነው የምትከታተሉት? ይሄ ሰልፍ በተለያዩ ከተሞች አሁንም እስከ 29 እስከ 30 ድረስ ይቀጥላል። የተወሰኑ ከተሞች በአውስትራሊያ እና ኦስሎ እንደሚኖር በፕሮግራሙ ላይ ይታያል። ሰልፎች ተቃውሟችንን እና የአማራ ህዝብ በጦርነት ውላፈን ውስጥ ሆኖ እንደገና ላገዛዙ ደግሞ ህጋዊነትን እንዲላበስ ተጨማሪ ጊዜ ለመስጠት የማይፈልግ መሆኑንና እኛም የዛው አካል ሆነን ተቃውሟችንን ለማሰማት ነው። ህዝባችን
በያለበት ወጥቶ በየአዳራሽ ወጥቶ ከዚህ ቀደም በተለያዩ የገጠር ከተሞች ድምፁን እንዳሰማ አይተናል። እነዚህ ሰላም የነሱትና እነዚህ እንቅስቃሴዎች የምርጫውን ሂደት ችግር ይፈጥሩብኛል ብሎ ያሰበው አገዛዝ በአማራ ክልል ተብሎ በሚጠራው በዋና ከተማ ባህር ዳር ህዝቡን በማስገደድ ግማሹን የሹፌሮችን የነዳጅ ኩፖናቸውን ይቀማለሁ በማለት ሌሎች አስገዳጅ ምክንያቶችን በማቅረብ ስታዲየም ሞልቶ ህዝቡን በሰላማዊ ሰልፍ ምርጫውን እንደደገፉ ለማድረግ እንደተገደደ አይተናል። ይሄ እንግዲህ ተስፋ መቁረጥንና ከዚህ ቀደም በእንዲህ አይነት ነገር ታይቶ አይታወቅም። አገዛዙ ምርጫ በሚያደርግ ጊዜ ምርጫውን ተከትሎ እንዲህ አይነት ነገር አድርጎ አያውቅም። ይሄንን ለማድረግ የተገደደው እየመጣ ያለው ተቃውሞ በዛ ተቃውሞ መነሻነት ነው። የተስፋ መቁረጥ ነው፣ ፍርሃት ነው። ስለዚህ እነዚህ ሰልፎች በየከተማው በውጭ ያለው በአገር ቤት ያለው እያደረገ ያለው ተቃውሞ ለውጥ እንዳመጡ የሚያሳዩ ምልክቶች ናቸው። ስለዚህ ለውጥ አለው ብለን እናስበው። እኛ አቶ ሀብታሙ ከልብ አመሰግናለሁ። አቶ መስፍን አመሰግናለሁ። በእስልምና እምነት ተከታዮች ዘንድ ከሚከበሩት ታላላቅ ሃይማኖታዊ በዓላት መካከል በተደራሽነቱም ሁለተኛ የሆነው የኢድ አል ደሃም በዓል በሳውዲ አረቢያም በኢትዮጵያም ጨምሮ በተለያዩ የዓለም ማዕዘናትም እምነቱ በሚያዘው መሰረት በደማቅም ተከበረ። በእምነቱ ተከታዮች ዘንድ ነቢዩ ኢብራሂም ወይም አብርሃም ልጃቸው ኢስማኤልን ለፈጣሪ ለአላህ ለመስዋዕትነት ለማቅረብ ሳያቅማሙ እሽታ ማሳየታቸውን የሚታመንበትም የመስዋዕት በዓል በመባል የሚታወቀው የኢድ አልደሃም በዓል ለተጎዱ ወገኖችም ዘካ በመስጠት በመጸለይ ያላቸው ከሌላቸው ጋር በጋራ የሚቋደሱበትም በተለያዩ የዓለም ማዕዘናት በሰላም በደስታም ተከብሯል። የኢድ አልደሃ በዓል ከታላቁ የሮመዳን ጾም በኋላ በታላቅ ከሚከበሩት ሃይማኖታዊ በዓላት መካከል ሁለተኛው ታላቅ በዓል እንደሆነ የተለያዩ የእምነቱ አባቶች ይናገራሉ። በዓሉን ለምታከብሩ በመላው ዓለም ለምትገኙ የእስልምና እምነት ተከታዮች የህብር ራዲዮ ቤተሰቦች የዝግጅት ክፍላችን ኢድ ሙባረክ ይላል። የአማራ ፋኖ ብሔራዊ ንቅናቄ የህዝቡን ደህንነት ለመጠበቅ ሲባል ከግንቦት 1 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቋል። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ ለይስሙላ የሚያካሄደውን ምርጫ አስታኮ በተለያዩ ግንባሮች የተጠናከረ ውጊያ እየተካሄደ መሆኑን ገለጸ። የአብይ አገዛዝ ስልጣን አስጠባቂ ሰራዊት በናርጅና እናውጋ ወረዳና ጎንቻ ሲሶ እነሴ ወረዳ ሰላማዊ ሰዎችን ጨፈጨፈ። የአማራ ፋኖ ብሔራዊ ንቅናቄ ጥንቃቄ መመሪያ ያወጣ ሲሆን ዛሬ ግንቦት 19 ቀን 2018 ይፋ ባደረገው በዚሁ መመሪያ ከግንቦት 21 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን፣ በእነኚህ ቀናት ህዝቡ መደበኛ እንቅስቃሴውን በመገደብ ጭምር ተገቢውን ጥንቃቄ እንዲያደርግ በሚል አገዛዙ የይስሙላ ምርጫውን አስታኮ ሰላማዊ ሰዎችን ጭምር ለመጨፍጨፍ ያለውን እቅድ ተከትሎ የጥንቃቄ መመሪያውን ለማውጣት መገደዱን አስታውቋል። የብልጽግና አገዛዝ ምርጫ ለማድረግ የሚያስችል ነባራዊ ሁኔታ በሌለበት አውድ ውስጥ በተለይም በአማራ ክልልና በሌሎች አካባቢዎች የመከላከያ ጀነራል መኮንኖችን ጨምሮ የበርካቶችን ህይወት የሚቀጥፍ የተፋፋመ ጦርነት እየተካሄደ በመጪው ሰኞ ግንቦት 24 ቀን 2018 የምርጫ ድግስ ማዘጋጀቱን ያስታወሰው የአማራ ፋኖ ብሔራዊ ንቅናቄ አገዛዙ ምርጫውን ህዝቡን ባሳተፈ መንገድ እንደማያከናውና የምርጫ ሂደትን ለማሳካት የሚያበቃ አንዳችም ቅድመ ሁኔታ ያልተሟላ መሆኑን ቢያውቅም ዓለም አቀፉ ማህበረሰብና ሌላውን ኢትዮጵያዊ ጭምር ለማታለል በአንዳንድ ከተሞች ይዞታውን ለማስፋት አዳዲስ የውጊያ ግንባሮች መክፈት ላይ ይገኛል ሲል ጠቅሰዋል። ይህንን ተከትሎም ካገዛዙ ሰራዊት ጋር የሚደረጉ ውጊያዎች በርካታ አካባቢዎች ከሌላው ጊዜ በባሰ ሁኔታ ተጠናክረው መቀጠላቸውን የጠቀሰው ንቅናቄው የጠላት ኃይል ሰላማዊ ሰዎችን መጨፍጨፍ እንደ ውጊያ ስልት ከመጠቀሙ ባሻገር ባገኘው አጋጣሚ ሁሉ ጅምላ ጨራሽ መሳሪያዎችን በዘፈቀደ በማስወንጨፍ የሚያደርገውን ጉዳት በመቀጠሉ የህዝብን ደህንነት ለመጠበቅ ሲባል የጥንቃቄ መመሪያውን ማስተላለፍ አስፈላጊ መሆኑን አስታውቋል። በዚህም ከአርብ ግንቦት 21 ቀን 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን ያሳወቀ ሲሆን በእነዚህ ቀናት ውስጥ ህዝቡ መደበኛ እንቅስቃሴውን በመገደብ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር ህዝብ ግንኙነት እንዳስታወቀው ዘረፈጁ የአብይ አህመድ ስልጣን አስጠባቂ ሰራዊት በናርጅና እናውጋ ወረዳና ጎንቻ ሲሶ እነሴ ወረዳ ንጹሐንን መጨፍጨፉን አስታውቋል። ዛሬ ግንቦት 19 ቀን 2018 የፋኖን ክንድ መቋቋም ያቃተው ያገዛዙ ስልጣን አስጠባቂ
ጠባቂ ኃይል አርሶ አደሮችን ቤት ለቤት በመሄድ በጥይት በመግደል ሩቅ ቦታ ያሉትን ደግሞ ጀነራል መድፍ በመተኮስ 2 ንጹሃኖችን የገደለ ሲሆን 4 ሰዎች ላይ ከባድ የመቁሰል አደጋ ማድረሱን አስታውቋል። ትላንት ግንቦት 18 ቀን 2018 እናርጅና ናውጋ ወረዳ ቤታቸው ውስጥ በጥይት ተደብድበው የተገደሉ መኳንንት አስረስ መጣያ ቀበሌ ስራ ነጋዴ የነበሩ፣ ካሳሁን አንዳለም ቀበሌ መጣያ ስራ አርሶ አደር የነበሩ በከባድ የቆሰሉ፣ ጌትነት አስማማው የጢጣር ባድማ ቀበሌ አቦጎጥ ነዋሪ፣ ጌታዬን ያለም ባድማ ቀበሌ ትላንት ግንቦት 18 2018 ጎንቻ ሲሶ እነሲ ወረዳ በመድፍ ተመተው ከባድ የመቁሰል አደጋ የደረሰባቸውን ጨምሮ ዝምነው አይተነው ወይራ ቀበሌ፣ ልጅ ዓለም ይገረም ወይራ ቀበሌ በመድፍ ከባድ የመቁሰል አደጋ እንደደረሰባቸው አስታውቋል። ቀደም ሲል አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ኮረጆዎችን አስቀድሞ እየሞላ በግዳጅ የምርጫ ካርድ እንዲያወጡ ያደረጋቸውን እየሰበሰበ መሆኑና ምርጫው ሲቃረብ የምርጫ ድራማውን ለመስራት በከተሞች አካባቢ ሰፊ የውጊያ ዕቅድ አውጥቶ እየተንቀሳቀሰ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ አስቀድመው አገዛዙ ጦርነት በከፈተበት አማራ ሕዝብ ላይ የስሙላ ምርጫ ሊያካሄድ አይችልም በሚል ከአገዛዙ ጋር ምርጫ ለማስፈጸም የሚንቀሳቀስ የጠላት ተባባሪ መሆኑን በመግለጽ ከወራት በፊት ማስጠንቀቁ አይዘነጋም። የትግራይ ክልል ጊዜያዊ አስተዳደርን ለተጨማሪ 1 ዓመት በፕሬዝዳንትነት እንዲመሩ ከጠቅላይ ሚኒስትር አብይ አህመድ ይሁንታ በተሰጣቸው ማግስት ሹመታቸው እኛን አይወክልም ተቀባይነትም የለውም በማለት በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መፈንቅለ መንበር ያደረገባቸው ሌተና ጀነራል ታደሰ ወረደ ትግራይ ክልል ውስጥ የቁም እስረኛ መሆናቸው ተሰማ። በአፍሪካ አህጉር በተለይ በዲፕሎማሲያዊ ጉዳዮች ዙሪያ የሚያውጠነጥነው በፈረንሳይ ፓሪስ ከተማ መንበሩን ያደረገው የደህንነት መረጃ የሚያቀርበው አፍሪካን ኢንተለጀንሲ መጽሔትም ከቅርብ ምንጮች አገኘሁት በማለት እንደዘገበው ላለፈው 1 ወር ያህል ደብዛቸው የጠፋው ሌተና ጀነራል ታደሰ ወረደ ወደ አዲስ አበባ በመጓዝ ከፌዴራል መንግስቱ ባለስልጣናት አሊያም በቅርቡ አዲስ አበባ ውስጥ ጸረ ህወሓት ጊዜያዊ ምክር ቤት አቋቁመናል ካሉት ከቀድሞዎቹ የህወሓት ከፍተኛ አመራሮች ከነ አቶ ጌታቸው ረዳና ሌተና ጀነራል ጻድቃን ገብረተንሳይ ጋር እንዳይገናኙ ለማከላከል በሚል እሳቤም ትግራይ ውስጥም የቁም እስረኛ አድርጓቸዋል ብሏል። ህወሓት ኢህአዴግ በስልጣን ላይ በነበረበትም ጊዜ ጀምሮ ከፍተኛ አገር አቀፍ ወታደራዊ አመራር በኋላም በሰሜኑ ጦርነት ወቅት ራሱን የትግራይ መከላከያ ኃይል ብሎ በሚጠራው ቡድን ውስጥ ዋና ኮማንደር የነበሩት ሌተና ጀነራል ታደሰ ወረደ በቅርቡ የተራዘመላቸውን የ1 ዓመት የክልሉ ጊዜያዊ አስተዳደር ፕሬዝዳንትነትን ህወሓት በጽኑ ከመቃወም በተጨማሪ ስልጣናቸውን በአስቸኳይ ልቀቁ ጥያቄ በተመለከተ መቀሌ ከተማ ውስጥ ጀነራሉ በሰጡት ጋዜጣዊ መግለጫ እነርሱ ማለትም ህወሓቶች የፈለጉትን ማለት ይችላሉ፣ እኔም የእነርሱን ጥሪ ያለመቀበል መብት አለኝ፣ ሁሉም ነገር በአግባቡ በህጉ አግባብ ሊፈጸም ይገባል፣ መንግስትም ተጠሪነቱ ለህዝቡ ነው፣ ትግራይም እንዲሁ ለሁሉም ነች፣ ማንም ሰው በፖለቲካዊ አመለካከቱ ለብቀላ ሊዳረግ አይገባም በማለት መናገራቸው ይታወሳል። በአሁኑ ወቅት ከማህበራዊ ትስስሮች ግለጫዎችም የራቁት ሌተና ጀነራል ታደሰ ወረደን አሁናዊ የደህንነት ዋስትና ወይም ሁኔታን በተመለከተ በቁጥጥር ስር አድርጓቸዋል የተባለው ህወሓትም ሆነ አወዛጋቢው ሹመት የሰጣቸው የፌዴራል መንግስቱ እስካሁን ድረስ የሰጡት የማስተባበያም ወይም ማረጋገጫ አስተያየት የለም። ስለ ቀጣዩ እጣ ፈንታቸውም በውል አልታወቀም። የአማራ ፋኖ ብሔራዊ ንቅናቄ አረፋ በዓልን የሚያከብሩ ሁሉ በአገዛዙ የተፈናቀሉ ወገኖችን በማሰብ በዚህ የዘር ማጥፋት ጦርነት በተለያዩ ምክንያቶች አደጋ ላይ ወደቁና በችግር ያሉ ወገኖችን ማሰብና መርዳት ይገባል ሲል ጥሪ አቀረበ። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ግንቦት 19 ቀን 2018 1447ኛውን የኢድ አል አድሃ አረፋ በዓል አስመልክቶ ባወጣው መግለጫ የአረፋ በዓልን ስናከብር ሙስሊም ክርስቲያኑ አጠቃላይ አማራ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በአብሮነት በመከባበርና በአንድነት ለጋራ ዓላማ መቆም ወቅታዊ ችግሮችና ጫናዎችን በጋራ ለመቋቋም የሃይማኖት ልዩነት ሳይበግረው እጅ ለእጅ ተያይዞ ሊቆም እንደሚገባ በማስታወስ ጭምር መሆኑን ጠቅሶ በአገዛዙ የተፈናቀሉ ወገኖችን በማሰብ በዚህ የዘር ማጥፋት ጦርነትና በተለያዩ ምክንያቶች አደጋ ላይ ወደቁና በችግር ላይ ያሉ ወገኖችን ማሰብና መርዳት ይገባል ሲል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለመላው እስልምና እምነት ተከታዮች በተለይም በዓሉን በየግንባሩና በየጦር ሜዳው ለሚያከብሩ የድርጅቱ የሙስሊም አመራር አባላት እንኳን ለ1447ኛው ኢድ በዓል አደረሳችሁ ለማለት እንወዳለን ባለበት በዚሁ መግለጫ የበዓል ትዕግስትና መስዋዕትነት በመጨረሻ ወደ ክብርና ድል የሚያደርሱ መሆናቸውን የምናስታውስበት ታላቅ ቀን ነው ሲል ገልጿል። ነቢዩ ኢብራሂም አሰ በፈተና ውስጥ ሆነው ያሳዩት የማይናወጥ እምነትና ጽናት ዛሬም እውነትን ለያዙና ለህልውናቸው ለሚታገሉ ወገኖቻችን ትልቅ ትምህርት ነው ያለው አፋብን የአረፋ በዓልን ስናከብር ለሚታገሉ ወገኖች ትልቅ ትምህርት ነው ሲል የ1447ኛው የኢድ አል አድሃ አረፋ በዓልን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ባወጣው በዚሁ መግለጫ ጠቅሷል።
ገልጸዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምርጫ ሳትመርጡ አትሄዱም በማለት አረፋ በዓልን ከቤተሰቦቻቸው ጋር ለማክበር ከክልሉ ወደ ተለያዩ ደቡብ አካባቢዎች የተንቀሳቀሱ ላይ እስራት፣ ድብደባና ዝርፊያ የተፈጸመ ሲሆን ዛሬም አንዳንዶች በዓሉን በእስር ቤት ማሳለፋቸው ታውቋል። በኦሮሚያ ክልል የሚኖሩ የሌላ ብሔር ተወላጆች ወደ ቤተሰቦቻቸው የአረፋ በዓልን ለማክበር ለበዓሉ ያስፈልገናል ያሉትን ከራሳቸው ለቤተሰቦቻቸው ይዘው በመጓዝ ላይ ያሉ በየኬላው የኦሮሚያ ክልል ምርጫ ሳትመርጡ አትሄዱም በማለት ከመከልከል አልፎ ድርጊቱን ለማስረዳትና ከበዓሉ በኋላ ፈጥነው እንደሚመለሱ ለመግለጽ የሞከሩት ላይ ድብደባ፣ እስራት፣ የያዙት ንብረት ዘረፋ መፈጸሙን እንዳሳዘናቸውና ዛሬም የአረፋ በዓልን አስታኮ አንዳንዶች በእስር ቤትና በሆስፒታል ማሳለፋቸውን ይህንኑ አስታኮ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጭምር ሪፖርት የቀረበ ቢሆንም ምክር ቤቱ ዝምታ መምረጡ ቅሬታ አስነስቷል። አንድ ዜጋ በዓልን ከቤተሰቡ ጋር ለማክበር የራሱን ንብረት ጭኖ ሲንቀሳቀስ ያለአንዳች ምክንያት ምርጫ ስለደረሰ ሳትመርጡ አትሄዱም፣ እስከ ዛሬ ድረስ ኖራችኋል፣ ምርጫ ሳትመርጡ የምትሄዱ ከሆነ ወደ ኦሮሚያ ክልል ተመልሳችሁ አትገቡም ከማለት አልፈው የያዙትን ንብረት በየኬላው እንደ ኮንትሮባንድ ዕቃ መዘረፋቸው አንዳንዶች ይህንን ተከትለው ቅሬታ ሲያቀርቡም ድብደባና እስራት የተዳረጉ ሲሆን ያለ የሌለ ጥሪታቸውን ሰብስበው ወደ ቤተሰቦቻቸው በዓልን ለማክበር ያላቸውን ይዘው የተንቀሳቀሱ ላይ የተፈጸመው ግልጽ ዘረፋ ከዘረፋ አልፎ የተፈጸመባቸው ሰብአዊ ጥቃትና የማዋረድ ተግባር በተመለከተ የኦሮሚያ ክልል እስልምና ጉዳይ የሚባለውን ጨምሮ ለፌዴራል መጅሊስ የእስልምና ጉዳዮች ምክር ቤት ጭምር ያሳወቁ ቢሆንም አንዳቸውም ምንም አለማለታቸውና ዝምታ መምረጣቸው ቅሬታ አስነስተዋል። ከታሰሩት ሌላ ብዙዎች ተደብድበው ንብረታቸው ተዘርፎ የተመለሱ ሲሆን በገዛ ሀገራችን በዚህ ደረጃ ተዋርደንና ተንቀን አናቅም፣ እየደረሰብን ያለውን ነገር መላው የእስልምና እምነት ተከታዮች ሊያውቁት ይገባል፣ ሌሎች ወገኖቻችንም ድርጊቱን ሊያወግዙት ይገባል የሚል ቅሬታና የመጠቃት ስሜት ብዙዎቹ እንዳላቸው የደረሰን መረጃ ይገልጻል። እስልምና እምነት ጉዳዮች ጠቅላይ ምክር ቤቱን በኦሮሞ የበላይነት እንቆጣጠራለን በሚል ከወራት በፊት ከዚህ ዓለም በሞት የተለዩት ሀጂ ኡመር እድሪስን ከስልጣን ካነሱ በኋላ በምትካቸው የተተኩት ሀጂ ቱፋና ምክር ቤቱን በዚሁ የአንድ ብሔር የበላይነትን እንቆጣጠራለን በሚል በተንቀሳቀሱ ኃይሎች ቁጥጥር ስር የዋለ ቢሆንም ኦሮሚያ ክልል የእምነቱን ተከታዮች ተከትሎ የሚፈጸሙ ጥቃቶችን በማድበስበስ በሌሎች አካባቢ ያሉትን በህዝብ መካከል ጥርጣሬ በሚፈጥር መንገድ በማራገብ ወገንተኝነታቸውን በግልጽ አሳይተዋል በሚል በተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። 81ኛ ክፍለ ጦር በአፓርታይዱ አብይ አህመድ ስልጣን አስጠባቂ ኃይል ላይ ድል መቀዳጀቱን ያገዛዙን የምርጫ እቅድ በሰሜን ወሎ ዞን ገረገራ ግንባር ማክሸፉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር 81ኛ ክፍለ ጦር የጨረባ ምርጫ ፈጽማለሁ ብሎ በቀን ቅዠት በተንቀሳቀሰ የአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ በሰሜን ወሎ ዞን ገራገር ግንባር በተጠና ኦፕሬሽን መብረቃዊ ጥቃት መፈጸም ድል መቀዳጀቱን ዛሬ ግንቦት 19 ቀን 2018 የነበረው ወታደራዊ ውሎ አስታኮ ባወጣው መረጃ ገልጿል። ምኒልክ ዛሬ ባወጣው በዚሁ መግለጫ ረፋዱ ላይ በተሰራ ኦፕሬሽን 12 የጠላት ኃይል ሲደመሰስ 17 መቁሰሉን ጠቅሶ የተረፈ የጠላት ኃይል እግሬ አውጪኝ ብሎ መፈርጠጡን ገልጿል። በ81ኛ ክፍለ ጦር አመራሮች በተመራው በዚህ የፋኖ ኦፕሬሽን በኃይል የምርጫ ድጋፍ ውጡ እያለ ንጹሐንን ሲያሰቃይ የነበረው የብልጽግና ስርዓት አቀንቃኞች ቅስም የሰበረ እንደነበር አፋብን ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ዛሬ ግንቦት 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ይፋ እንዳደረገው የአገዛዙ ስልጣን አስጠባቂ ወታደሮች እጁን እንዲሰጥ የጠየቁት ጀግናው አቤ ደርሶ 50 አለቃ ቢሻውን ጨምሮ 8 የአገዛዙ ወታደሮችን በመደምሰስ በጀግንነት በክብር መሰዋቱን ገልጿል። አፋብን ቴዎድሮስ ዛሬ ግንቦት 19 ቀን 2018 ይፋ ባደረገው በዚሁ መረጃ በአማራ ህዝብ ላይ ጅምላ ጭፍጨፋ እየፈጸመ የሚገኘው የአገዛዙ ኃይል ትላንት ግንቦት 18 ቀን 2018 ዓ.ም በነደድ ወረዳ ዝንቅር ቀበሌ ነዋሪ የሆነውን የግል ታጣቂ ጀግናው አቤ ደርሶን ለማፈን ከአምበር ከተማና ከሉማሜ ከተማ በርካታ የጠላት ኃይል ወደ ዝንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል እንዳልሆንላቸውና የጀግናውን እጅ መጨበጥ ሳይሆን በተቃራኒው ጠላቶቹን በመደምሰስ በክብር መሰዋቱን ገልጿል። በአገዛዙ ወታደሮች አፈና እንደተፈጸመበት የተረዳው አቤ ደርሶ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀውን ምሽግ ላይ በመሆን 50 አለቃ ቢሻው የተባለውን ፖሊስና ብሬን ተኳሽ ግንባር ተኳሾችን ከንጋቱ 11 ሰዓት በጀመረ ውጊያ የከበበውን
ጠላት በጀግነት ታግሎ በክብር መስዋዕቱን ጠቅሷል። ጀግናው አቤን እጁን መያዝ ያልቻለው የጠላት ኃይል የሚስቱን ወንድም እጅ እንዲሰጥ ሽማግሌ አድርጎ የላኩ ቢሆንም ጀግነት ከአባቶቹ የተማረው ጀግና የመጡትን አማላጆች ቦታ እንዲይዙ በማድረግ ተኩሱን በመቀጠል በጥይት ያልቻሉትን አገዛዙ በቦምብና በቤንዝል ቤቱን ማቃጠል ሲጀምሩ እየተታኮሰ ቤቱን ለቆ በመውጣት 3 ክላሽንኮቭ በማድረግ ተጋድሎን የቀጠለ ሲሆን የ34ኛ ክፍለ ጦር አካል የሆኑት መብረቁ ሻለቃ እንዲሁም ተድላ ጓሉ ሻለቃ እሱን ለማውጣት ካገዛዙ ወታደሮች ጋር ባደረጉት ውጊያ ጠላት ላይ ከፍተኛ ኪሳራ ማድረሳቸውንም ይኸው መረጃ ጠቅሷል። ከንጋቱ 11 ሰዓት የጀመረው ውጊያ እስከ ቀኑ 11 ሰዓት ቆይቶ ጀግናው አቤ ደርሶ 50 አለቃ ቢሻው የተባለ የፖሊስ ብሬን ተኳሽና ቀሬ እጅግ የተባለ ሚሊሻን ጨምሮ 8 ያገዛዙ ወታደሮችን በመደምሰስ በጀግነት በክብር መስዋዕቱን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ዛሬ ግንቦት 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ለሀገሩ ኢትዮጵያ ያገለገለ ሲሆን አብይ አህመድ በአማራ ህዝብ ላይ የሚደርሰውን ግፍ በመርዳት ለወገኑ ሲል የጫካ ኑሮን በመምረጥ በነደድ ወረዳ በማደራጀትና የአማራ ህዝብ አብዮትን በመቀላቀል ጉልህ አሻራውን ያስቀመጠ ጀግና እንደነበር ይኸው መረጃ ጠቅሷል። በቀድሞው የደርግ ዘመን ግዙፍና አውራም ፕሮጀክቶችን በመምራትም አገራቸውና ህዝባቸውን ያገለገሉትም ኢንጂነር ካሳ ገብሬም ከዚህ ዓለም ድካም አረፉ። በትላንትናው ዕለት በ92 ዓመታቸው በምድረ አሜሪካ ያረፉትም ኢንጂነር ካሳ ከኢትዮጵያ ህንፃ ኮሌጅ በሲቪል ምህንድስና በካናዳው የብሪቲሽ ኮሎምቢያ ዩኒቨርሲቲ የድህረ ምረቅም ትምህርታቸውን አጠናቀዋል። በትምህርት ሚኒስቴር በዋና መሐንዲስነት በቤቶችና ከተማ ልማት አስተዳደር በከፍተኛ ኃላፊነት በቀድሞም በኤርትራ ጠቅላይ ግዛት በዋና መሐንዲስነት በህንጻም ኮንስትራክሽን እና ሌሎች መንግስታዊ ተቋማት በከፍተኛ አመራርነት ያገለገሉት ኢንጂነር ካሳም ገብሬም በርካታ ግዙፍና ታላላቅ ፕሮጀክቶችን በቅርብ ክትትል መርተዋል፣ በስኬትም እንዲጠናቀቁም አድርገዋል። ከነዚህም መካከል የቤተ መንግስቱ ጉባኤ አዳራሽ፣ የፕሬዝዳንቱ ጽህፈት ቤት፣ የባህር ዳር አውሮፕላን ማረፊያ፣ የኮምቦልቻ የሐዋሳና የአርባ ምንጭ ጨርቃ ጨርቅ ፋብሪካዎች፣ የሙገር ሲሚንቶ ፋብሪካ፣ የአርባ ምንጭ የውሃ ቴክኖሎጂ፣ የጅማ ጤና ሳይንስ ዩኒቨርሲቲን ጨምሮ በርካታ የአንደኛና የሁለተኛ ደረጃ ትምህርት ቤቶችን በኢትዮጵያ የተለያዩ አካባቢዎችም ለህዝብ አገልግሎት እንዲውሉ በአመራርነት አገልግለዋል። ኢንጂነር ካሳም ገብሬ የናዝሬት ትራክተር መገጣጠሚያ፣ የጀግኖች አምባም፣ የህፃናት አምባም ማዕከላትን፣ በርካታ የጤና ኬላዎችን እንዲሁም በአዲስ አበባ ቦሌ መስቀል አደባባይ መንገድ ላይ የሚገኘውን የቀድሞ የግብርና ሚኒስቴር ጽህፈት ቤት የአሁኑ የኦሮሚያ ክልል ግዙፍ ጽህፈት ቤትን አስገንብተዋል። የጣና በለስም ግድብን፣ የአክሱም ጽዮን ቤተክርስቲያንን፣ የቀይ መስቀል ህንፃን፣ የዋቢ ሸበሌ ሆቴልን ጨምሮ በርካታ ግንባታዎችን በስኬት እንዲጠናቀቁ በማድረግ ረገድ የኢንጂነር ካሳን ገብሬም ቆራጥ አመራር ወሳኝነትም እንዳለው በቅርበት የሚያውቋቸው ጓዶቻቸው ይመሰክራሉ። የደርግ መንግስት መንበሩ ባልተረጋጋበትም ኢትዮጵያ በሶማሊያ ወራሪ ጦር በተወረረችበትም ወቅትም ከተለያዩ የኢትዮጵያ አካባቢዎችም ክተት ሰራዊት በማለት በምዕራብ አዲስ አበባ አቅጣጫ በሚገኘው ከ300 ሺህ በላይ ሰልጣኞችም የሰለጠኑበት የታጠቅ ጦር ሰፈርን ጨምሮ የተለያዩ ወታደራዊ ካምፖችን በፍጥነት በማስገንባት የኢንጂነር ካሳም ገብሬም ቀጥተኛ ተሳትፎና አመራር ተጠቃሽ መሆኑ ይገለጻል። ኢትዮጵያም በተፈጥሮ አደጋን ሳቢያ በድርቅ በተጠቃችበትም ያክፉ ዘመን በድርቅ የተጎዱ ወገኖች ድርቅም ወደሌለበት የተለያዩ አካባቢዎችም በማስፈር በሚሊዮን የሚቆጠሩ ነፍሳትን በመታደግ ዘመቻ ውስጥ እንደዚሁም የእህል ማስከማቻ መጋዘኖችን በመገንባት ኢንጂነር ካሳም ደከመኝ ሰለቸኝ ሳይሉ አገራቸውን ህዝባቸውን ማገልገላቸውን በቅርበት የሚያውቋቸው ይመሰክራሉ። በኢትዮጵያ የመንግስት ለውጥም ተከትሎ በርካታ ጓዶቻቸውን አገር ጥለው ሲሸሹ አሊያም በኤምባሲዎችም ጥገኝነት ሲጠይቁ ከሀገራችን አንሸሽም በማለት በኢትዮጵያ ውስጥም ሳሉ በኢህአዴግ ታጣቂ ቡድን በቁጥጥር ስር ከዋሉ ከ250 በላይ የቀድሞ ከፍተኛ ባለስልጣናት መካከል አንዱ የነበሩት ኢንጂነር ካሳም ገብሬ ለ12 ዓመት ከ3 ወራት ለእስራት ተዳርገው ከእስራት እንደወጡ ወደ አሜሪካ በመጓዝ ኖራቸውን በዚያው ማድረጋቸውም ታውቋል። የ92 ዓመቱ የዕድሜ ባለጸጋም ኢንጂነር ካሳ ገብሬ ባለትዳር የሁለት ወንዶችና የሁለት ሴት ልጆች አባትም ነበሩ። የቀብር ስነ ስርዓታቸውም በመጪው ግንቦት 24 2018 ዓ.ም በዋሽንግተን ዲሲ ውስጥ እንደሚካሄድ በአዲስ አበባ ከተማ የዝክረ መታሰቢያ ፕሮግራምም እንደሚከናወንም ተገልጧል። ኢንጂነር ካሳም ገብሬ በህይወት ዘመናቸው ያሳለፉትን አጠቃላይ የህይወትም የሙያ ውጣ ውረድንና አስተማሪ የሆኑ መጽሐፍም ለአንባቢያን ለማቅረብ ከመጨረሻው ምዕራፍ ላይ እንደነበሩም ታውቋል።
ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከደብረ ታቦር በቅርብ ርቀት ከቆሌ እስከ ኮሶ ማርያም ድረስ በጠላት ላይ ድል መቀዳጀቱን ዛሬ የነበረውን ውጊያ አስታኮ ባወጣው መረጃ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከደብረ ታቦር ውሱን ኪሎ ሜትሮች ርቀት ላይ ከቆሌ እስከ ኮሶ ማርያም ድረስ በጠላት ላይ ከፍተኛ ድል መቀዳጀቱን ዛሬ ግንቦት 19 ቀን 2018 ባወጣው መረጃ ገልጿል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት መነሻውን ከደብረ ታቦር አድርጎ ወደ ወረታ እንቅስቃሴ ሲያደርግ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር አካል የሆነው አሳምነው ብርጌድ በደረሰው መረጃ መሰረት ከንጋቱ 12 ሰዓት ተኩል ቆሌ ላይ በጣለው የደፈጣ ጥቃት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በደፈጣ የተጨመረው አውደ ውጊያ ወደ መደበኛ ውጊያ ተቀይሮ ወደ ተለያዩ ቦታዎች አድማሱን ማስፋቱን የጠቀሰው መረጃ ከንጋቱ 12 ሰዓት የጀመረው አውደ ውጊያ እስከ ቀኑ 9 ሰዓት ድረስ ቀጥሎ ያለ ሲሆን የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከኮክ እስከ ዓለም ሳጋ ከአርማ እስከ ኮሶ ማርያም ድረስ የአገዛዙን ስልጣን አስጠባቂ ሰራዊት እያሳደዱ ሙትና ቁስለኛ ማድረጋቸውን በዚህም ከፍተኛ ድል መቀዳጀታቸውን ገልጿል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ሁሉ ጠላትን እየደመሰሰ በአማራዊ አሸናፊነት ስነ ልቦና ከፍ እያለ ወገኑን የሚያኮራና ጠላቱን አንገት የሚያስደፋ መሆኑን ዛሬም በተግባር ማስመስከሩን ሜጀር ጀነራል ውባንተ አባተ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው ዛሬ ግንቦት 19 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በደቡብ ወሎ ዞን አብልኮ ወረዳ ካለው አድማ ብተና 26ኛ ሻለቃ አባል የነበሩ 4 አድማ ብተናዎች እንዲሁም ካገዛዙ 105ኛ ኮማንዶ ክፍለ ጦር አንድ አባል ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦርን መቀላቀላቸውን እዙ ዛሬ ባወጣው መረጃ አስታውቋል። ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር የተቀላቀሉት እነዚሁ አገዛዙ ስልጣን አስጠባቂዎች ስርዓቱ በአማራ ላይ ከሚያደርግ ማንነት ተኮር ጭፍጨፋ ይባስ ብሎ አሁን ላይ ተስፋ ስለቆረጠ አማራ የሆነን ሁሉ ሕፃን፣ ሴት፣ ትንሽ ሳይል በማንነት ብቻ ለማጥፋት አጀንዳ ቀርጾ ከሚሰራ ኃይል ጋር ተባባሪ አንሆንም፣ ይበቃናል በማለት ከአሁን በኋላ ከፋኖ ጋር ሆነን ህዝባችን እንክሳለን በማለት የ25ኛ ክፍለ ጦር አመራሮችም አቀባበል እንዳደረጉላቸው አፋብን ምኒልክ ዕዝ 4ኛ ኮር ህዝብ ግንኙነት ክፍል ዛሬ ግንቦት 19 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ዛሬ ግንቦት 19 ቀን 2018 ባወጣው የሀዘን መግለጫ የግለሰቦችና የቡድኖች የሴራ ቁማር የትግላችንን ዓላማ ከግብ አያስቀርም በማለት ግንቦት 15 ቀን 2018 የጣና ግላውዲዮስ ክፍለ ጦር ዋና አዛዥ የሆነው አርበኛ ሙሉቀን አለኸኝ በግዳጅ እንቅስቃሴ ላይ በነበረበት ወቅት ለፖለቲካ ቁማርተኞችና ለስልጣን ጥመኞች ፈረስ በሆኑ ጥቅመኛ ባንዳዎች ከጀርባ ተወቅቶ ከናጃቢዎቹ መስዋዕትነት ከፍሏል። ሀዘናችን መሪር ነው ሲል ባወጣው መረጃ አስታውቋል። አርበኛው የተሰዉ ጓዶችን በአደራና በታማኝነት የሚፈጽም በህግና በመርህ የሚያምን የጠላት ካምፕን በእውቀት አቅዶ የሚያፈርስ አርቆ ሀሳቢ እንቁ መሪያችን ነበር ሲል የጠቀሰው ሜጀር ጀነራል ውባንተ አባተ አንደኛ ኮር የክፍለ ጦር አሃድ ሰራዊታችን የሚያውቀው የአደባባይ ሀቅ ነው በማለት የጀግናውን አስተዋጽኦ ገልጿል። አርበኛ ሙሉቀን አለኸኝ በአካል ከኛ የመነጠል በሞት የመንጠቅ ስራዎች ቢሳካም የአርበኛ ወንድማችን የትግል ዓላማ ና አስተሳሰብ ግን መቼም የማይለወጥና የማይናወጥ ሆኖ በልባችን በትግላችን ማሳ እንደተዘራ ከፍጻሜ ለማድረስና ልጆቹ ቃል ኪዳን አለብን የጀመረውን ትግል ከዳር እናደርሳለን በማለት ሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ፍቅሩ ባየ ዛሬ ግንቦት 19 ቀን 2018 ሜጀር ጀነራል ውባንተ አባተ ኮር ከጣናው ግላውዲዮስ ክፍለ ጦር የተሰጠውን የሀዘን መግለጫ አስታኮ አስተያየቱን ገልጿል። የትግራይ ዲሞክራሲያዊ ትብብር ፓርቲ ስምረት ዋናው ሊቀመንበር አቶ ጌታቸው ረዳም የፌዴራል መንግስቱ በቀድሞ ጓዶቻቸው ላይ ታክቲካዊ ያሉት እርምጃ እንዲወስዱ ጥሪ ያቀረቡ። በትግራይ ክልል የወጣቶች አፈሳም መቀጠሉም ተሰማም፣ ድርጊቱም የጦር ወንጀል ነው ተባለ። በአቶ ጌታቸው ተፈርሞ ለመገናኛ ብዙሃን የተሰራጨው መረጃም እንደገለጸው የህወሓት አመራሮች ኋላ ቀር ባሉትም ታክቲክ አማካኝነት ለኤርትራ መንግስት መሳሪያ በመሆን የትግራይ ክልልን ወደ ዳግም ጦርነት ሊከቱትም እየተጣጣሩ ናቸውም ብሏል። ይናከ ደም የተቃወሙ የትግራይ ወጣቶች ለግድያና ለእስራት እየተዳረጉ ይገኛሉ ያሉት አቶ ጌታቸው የፌዴራል መንግስቱም ሆነ አግባብነት ያላቸው ኃይሎች እነዚህ ተዋናዮችን ለፍርድም ያቅርባቸው፣ የገዛ ወገኖቻቸውን ይበድላሉ ያሏቸው ይህ የህወሓት ባለስልጣናትም ከድርጊታቸው እንዲታቀቡ፣ የማህበራዊ አንቂዎችም ተቃውሟቸውን እንዲቀጥሉም ሲሉ አቶ ጌታቸው ጥሪያቸውን አቅርበዋል። ስምረት ፓርቲ በተለይ የፌዴራል መንግስቱ ወደ ሙሉ ጦርነትም ሳይገባ በስም ያልጠቀሳቸው የህወሓት አመራሮች ላይ ብቻም ኢላማ ያደረገ ወሳኝ
እርምጃም እንዲወስድም ሲሉ ጌታቸው ረዳ በዚሁ ጥሪያቸው አሰምተዋል። በዚህ እንዳለ በትግራይ ክልል የተለያዩ አካባቢዎች የአስገዳጅ የወጣቶች አፈሳ እየተካሄደ መሆኑን ድርጊቱም የጦር ወንጀል ነው ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል ተቋም ዋና ኃላፊው አቶ ተስፋለም በርሄ ለዲደብሊው በሰጡት አስተያየት ገልጸዋል። በትግራይ ክልል የወጣቶች አስገዳጅ አፈሳም ካለፈው አንድ ወር ጀምሮ እየተካሄደ እንደሆነ መረጃዎች እንደደረሳቸው ገልጸው በዚህ አፈሳ ውስጥ ቀድሞ ከህወሓት ጎን የነበሩ በኋላም በፕሪቶሪያ የሰላም ስምምነት ምክንያት ትጥቅ ፈተው ወደ ሰላማዊ ኑሮ የተመለሱ ቀድሞም ወደ በረሃ ለትግል ያልወጡ ወጣቶችም በወርቅና መሰል ማዕድናት ቁፋሮ ተሰማርተው የሚገኙ ሌሎችም ወጣቶችም የሰሞነኛው አስገዳጅ የውትድርና ስልጠና አፈሳ ሰለባዎች መሆናቸውን መረጃዎች አለን ብለዋል። ለአዲሱ የአስገድዶ የወጣቶች አፈሳ ምክንያት ተብለው የተጠየቁትም ኃላፊው የፕሪቶሪያው የሰላም ስምምነት ወደ መፍረስ ደረጃም መቃረቡ፣ የፖለቲካ ትኩሳቱ መጨመርና በትግራይ ክልል ላይ የዳግም ጦርነት ደመና ማንዣበቡን እንደ ገፊ ምክንያትም ሊቆጠር ይችላልም ብለዋል። በዚህ እንዳለ ይህ አይነቱ የኃይል ወታደራዊ ምልመላ በዓለም አቀፍ የሰብአዊ መብት መለኪያም የጦር ወንጀለኝነት ያስቆጥራል ያሉት አቶ ተስፋለም በርሄም ከዚህ ወንጀል ጀርባም በክልሉ ይንቀሳቀሳሉ ያሏቸው ታጣቂ ኃይልና ተባባሪ ነው ያሉትም ህዝባዊ ወያኔ ሓርነት እጆቻቸው እንዳሉበት ግምታቸውንም ሰንዝረዋል። በተያያዘ ዜናም የህወሓቱ ቃል አቀባይ አቶ ሚካኤል አስገዶም በበኩላቸው ቀደም ሲል በሰጡት ምላሽ ህወሓት የህዝባዊ ድርጅት ነው፣ ተደብቆ ወንጀል አይፈጽምም፣ ህዝቡን ለማታደግ የሚታገል ድርጅት ነው፣ ዛሬም ወደፊትም ቅንጣት ያህል የሰብአዊ መብትም በትግራይ ክልል ውስጥ ጥሰት አይካሄድም፣ ህወሓት በታሪኩም በባህሪውም እንደዚህ አይነት በደል አይፈጽምም በማለትም ምላሽ መስጠታቸውም ተዘግቧል። አገዛዙ ብቻውን ሮጦ በሚያሸንፍበት ምርጫ እሳተፋለሁ ብሎ የነበረው የቁጫ ህዝብ ዴሞክራሲያዊ ፓርቲ ምርጫው ተአማኒና ተቀባይነት ያለው አሳታፊና ፍትሐዊ አይደለም በሚል እንዲሰረዝ ጠየቀ። ኢህአፓ ያሉበት ትብብር ለኢትዮጵያ አንድነት ቃሉን አላከበረም በሚል በራሱ አባላትና አመራሮች ጭምር ወቀሳ እየቀረበበት መሆኑ ታውቋል። የቁጫ ህዝብ ዴሞክራሲያዊ ፓርቲ በደቡብ ክልል በጋሞ ዞን በቁጫ ምርጫ ክልል የሚካሄደውን ቀጣዩን 7ኛ ዙር ሀገራዊ ምርጫ ተከትሎ ተአማኒና ፍትሐዊ አይደለም፣ ተቀባይነት የለውም በሚል ምርጫውን ተከትሎ እየተፈጸሙ ያሉ ህገወጥ ተግባሮችን በማጋለጥ ምርጫው እንዲሰረዝ ጥያቄ አቅርበዋል። ምርጫው ይታገድ ያለው የቁጫ ህዝብ ዲሞክራሲያዊ ፓርቲ ምርጫ ቦርድ፣ የሰብአዊ መብት ተቋማትና የፌዴራል መንግስቱ የቁጫ ህዝብ የመምረጥና የመመረጥ መብቱ እንዲረጋገጥ አስቸኳይና ህጋዊ ያለውን እርምጃ እንዲወስዱ ጥሪ ያቀረበ ሲሆን ለምርጫ ቦርዱ በተደጋጋሚ በአካባቢው ያሉ የምርጫ ህጉን ሙሉ ለሙሉ የጣሱ ተግባራትን ሲያጋልጥ የቆየ ሲሆን ይህን ተከትሎ በቦርዱ በኩል እርምጃ አለመወሰዱ ጠቅሷል። ምርጫ ቦርድ የታዩ ጥሰቶች እንዲታረሙ ማድረግ፣ በሁለት ወራት ውስጥ ሌላ ምርጫ እንዲካሄድ ውሳኔ እንዲያሳልፍና በአሁኑ ወቅት እየተካሄደ ያለው የምርጫ ዝግጅትና ምርጫው እንዲታገድ የጠየቀው የቁጫ ህዝብ ዴሞክራሲያዊ ፓርቲ ህገወጥ ናቸው ያሉ ምርጫውን ተቀባይነት የሚያሳዩ ድርጊቶች ሳይፈቱ ለአንድ ወገን በሚያደላ መልኩ በሚካሄድ ምርጫ የሚመጣውን ውጤት እንደማይቀበል ፓርቲው በግልጽ አስታውቋል። በገዢው ፓርቲ መዋቅርና በጸጥታ ኃይሎች ከ16 በላይ ጽህፈት ቤቶቹ በኃይል መዘጋታቸውን ያስታወሰው የቁጫ ህዝብ ዴሞክራሲያዊ ፓርቲ በአደባባይ የምርጫ ቅስቀሳ ማድረግ እንዳይችል መከልከሉን፣ አባላቱና ደጋፊዎቹ ለሰብአዊ መብት ጥሰቶች መጋለጣቸውን፣ መራጮች ፓርቲውን እንዳይመርጡ ማስፈራሪያና ድብደባ እንደተፈጸመባቸው በመጥቀስ በአካባቢው የሚካሄደው ምርጫ እንዲታገድና ሌላ ምርጫ እንዲካሄድ ለምርጫ ቦርድ ግልጽ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኢትዮጵያ ለምርጫ አስቻይ ያልሆኑ ሁኔታዎች አሉ። ከነዚህ መካከል ጦርነት፣ የህሊናና የፖለቲካ እስረኞች በገፍ እስር ላይ መሆንን ጨምሮ የተለያዩ ተጨባጭ ምክንያቶችን በመደርደር ወደ ምርጫው ምንገባው በቅድመ ሁኔታ ነው በሚል ኢህአፓ እናት ፓርቲን ጨምሮ የተካተቱበት ትብብር ለኢትዮጵያ አንድነት ቃሉን አላከበረም በሚል በራሱ አመራሮችና በአባላቱ ጭምር ወቀሳ እየቀረበበት ይገኛል። የትብብሩ አመራሮች አስቀድሞ ያስቀረቧቸው ቅድመ ሁኔታዎች ካልተሳኩ ወደ ምርጫው እንደማይገቡ ሲያሳውቁ የቆዩ ቢሆንም ከገዢው ብልጽግና ፓርቲ በሚደርስባቸው ጫና አንዳንዶቹ ሸብረክ በማለት በአደባባይ የነበራቸውን አቋም ወደ ጎን ማድረጋቸው፣ በተለይም ኢህአፓ ሚያዝያ 30 ቀን 2018 ዓ.ም ጠርቶት የነበረውን የአደባባይ ህዝባዊ የተቃውሞ ሰልፍ በትብብሩ አማካኝነት ሰልፉን በተቀናጀ መንገድ እናደርጋለን በሚል ካራዘሙ በኋላ መልሰው መተዋቸው፣ በትላንትናው ዕለት የምርጫ ቅስቀሳችንን አጠናቀላል ማለታቸውን ተከትሎ ወቀሳው ከውስጥ አባላቶቻቸው ጭምር እያደገ መምጣቱን በአመራሩ መካከል በተለይም በኢህአፓ አመራር ከፍተኛ ውዝግብ ያስነሳ ሲሆን በማዕከላዊ ኮሚቴ ውሳኔ መሰረት ምርጫውን እንቀጥላለን የሚል ድምዳሜ ላይ መድረሳቸው ወቀሳ እያስከተለ ይገኛል። ሌሎች ለገዢው ብልጽግና ፓርቲ ታማኝ ነን ከሚሉ በተቃዋሚ
በተቃዋሚ ስም ከሚንቀሳቀሱ የተሻለ ትኩረት አግኝተው የነበሩት ኢህአፓ፣ እናት ፓርቲ ጨምሮ የተካተቱበት ትብብር ለኢትዮጵያ አንድነት በመጨረሻ ቃሉን አክብሮ ቅድመ ሁኔታዎች ካልተሟሉ ምርጫ ውስጥ አልሳተፍም በማለት ያቀረበው ጥያቄ አንዱም ተቀባይነት ሳያገኝ በምርጫው አጃቢነት ለመቀጠል መወሰኑና የፓርቲው አመራሮችም በአደባባይ ምርጫው ይዘረፋል፣ ቢዘረፍም ተሳተፉ፣ በ5 ዓመት አንድ የሚመጣ እድል ነው በማለት የገዢው ብልጽግና ፓርቲን ህገወጥ ምርጫ ማሟሟቃቸው የገቡትን ቃል አለማክበርና ክህደት ነው የሚለው ወቀሳ ዛሬም ተጠናክሮ ቀጥለዋል። አንዳንድ የፓርቲው ከትብብሩ እጩዎች መካከል የትብብር ለኢትዮጵያ አንድነት የተባለውን ጥምረት ተከትሎ የኢህአፓ አመራር የሆኑት ይስሐቅ ወልዳይ ራሳቸውን ከእጩነት ያገለሉ ቢሆንም የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ሆነው ብሔራዊ ምርጫ ቦርድ ህትመት ጨርሽ ያለው ራስዎትን ከምርጫ ሊያገሉ አይችሉም፣ ውሳኔውን አልቀበልም በማለት እምቢታ መምረጡ አይዘነጋም። ይስሐቅ ወልዳይ የምርጫ ቦርድን ውሳኔ ውድቅ በማድረግ በምርጫ በእጩነት መቅረብ መብት እንጂ ግዴታ እንዳልሆነ ገልጸው በምርጫው ለመወዳደር እንደማይገደዱ ይፋ ማድረጋቸው አይዘነጋም። በአሜሪካው ኒውዮርክ ግዛት አቅራቢያ በሚገኝ አንድ የግል እስር ቤት ውስጥም ታስረው ወደ ኢቦላ የሚያሰጋቸው አገራትም ሳይቀር ልንባረር ነው ያሉ ከ300 በላይ ታሳሪዎች የረሃብ አድማ መቱ። ባለስልጣናቱ ግን በግድም ሆነ በውድም እናስበላቸዋለን ሲሉም ዝተዋል። ከኒውዮርክ ድንበር አቅራቢያ በሚገኘው ኖርክ ኒው ጀርሲ እስር ቤት ውስጥ የሚገኙ የምግብ እጥረት፣ የጤና አገልግሎት ጉድለትም፣ ዘረኝነትና በእስር ቤት ውስጥ በቀን $1 እየተከፈላቸው የተለያዩ የጉልበት ስራዎችን እንደሚያከናውኑና አጠቃላይ የሰብአዊ መብት ጥሰት ተፈጽሞብናል ያሉ ወደ 300 የሚጠጉ እስረኞችም ላለፉት 5 ቀናትም ስራ ማቆምና ምግብ አንበላም በማለትም ተቃውሞ አድማ መጥተዋል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ዋይት ሃውስ ከመጡ በኋላ ህገወጥ የተባሉ ስደተኞች ማጎሪያ ካምፕ የሆነው የዴልኔይ ሆል የግል እስር ቤት ውስጥ የሚገኙ በአሜሪካ የኢሚግሬሽን ሰራተኞች ተይዘው በማንኛውም ጊዜ ከአሜሪካ ግዛት ወደ ኢቦላ ቫይረስ ወረርሽኝ ባላቸው እንደ ዲሞክራቲክ ኮንጎ ሳይቀር ሊባረሩ ይችላሉ የሚል ስጋት ያሰጋቸው ሲሆን የግዛቲቱ ሀገረ ገዢ የሆኑትም ዲሞክራቷ ማይኪ ሼሬል በእስር ቤት ውስጥ ይፈጸማል በተባለው የሰብአዊ መብት ጥሰትም በእጅጉ አዝኛለሁ፣ ይህ ህገ መንግስታዊ እርምጃ ነው፣ ተቀባይነትም የለውም ብለዋል። የአሜሪካ የሀገር ውስጥ ደህንነትም ሆምላንድ ሴኩሪቲ እስካሁን ድረስ ምንም አይነት የረሃብ አድማ አለመፈጸሙን ቢገልጽም በፕሬዚዳንት ዶናልድ ትራምፕ የድንበሮችም ጥበቃ ኃላፊው ቶም ሆማን በትላንትናው ዕለት ከፎክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ በአሜሪካ ኢሚግሬሽን እስር ቤቶች ወይም አይሲ የሚገኙ ማንኛውም የረሃብ አድመኛም መቼ የረሃብ አድማው ለጤና ጎጂም ከሆነ ቢወድም ይሁን በግድም ምግብ እንዲበላ እናደርገዋለን። እኔ ራሴ የረሃብ አድማም ከ1984 የአውሮፓ ቁጥጥር ጀምሮ አድርጌያለሁ። ነገር ግን የረሃብ አድማ ምንም ለውጥ አያመጣም። የረሃብ አድማም ተመታም ተብሎ ህገወጥ እስረኞችም አይለቀቁም። እነዚህ የረሃብ አድመኞችም የራሳቸውን ጤንነት በአደጋ ላይ ከጣሉ ለሕክምናም ችግር ተጋላጭ ከሆኑ ከፍርድ ቤት የማዘዣ ደብዳቤ በመያዝ በግድም እንዲበሉ እናደርጋቸዋለን። በረሃብ አድማ ምክንያትም ከፌዴራል እስር ቤት የሚፈታ አንድም እስረኛ አይኖርም ብለዋል። ህገወጥ ሰዎችን ማሰራችንን ይቀጥላልም ሲሉ የተናገሩት ኃላፊው የኢሚግሬሽን እስር ቤቶች በሌሎች ግዛቶችም ከተሻለ የተሟላ እስር ቤትም እንደሚገኝበትም አስተያየታቸውን ሰጥተዋል። በእስር ቤት ውስጥ የሚገኙት ታሳሪዎች ለመጎብኘትም እድል ያገኙት የግዛቲቱ የዲሞክራቲክ ፓርቲ የህዝብ እንደራሴው ሴናተር አንዲ ኪም ለረሃብ አድማ መቺዎችም እስረኞች ድጋፍ ሲሰጡ ከነበሩ ተቃዋሚዎችና በጸጥታ ኃይሎች መካከል በትናንትናው ዕለት የተፈጠረውን ግጭት ለማርገብ ጥረት ሲያደርጉም ከጸጥታ ኃይሎችም አስለቃሽ በርበሬም አይናቸው ላይ እንደተርከፈከፈባቸው በሁኔታው ማፈራቸውን በማህበራዊ ትስስር ገጻቸው አጋርተዋል። በኒውዮርክና የተለያዩ የአሜሪካ ግዛት እስር ቤቶች ውስጥ የሚገኙ ህገወጥ የተባሉ ስደተኞች በኢቦላ በተጠቁ እንደ ኡጋንዳም፣ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ የመሳሰሉ አገራትም እንዳይባረሩ ከፍተኛ ስጋት እንዳላቸው የተገለጸ ሲሆን የአሜሪካ አስተዳደርም ስደተኞቹን ለጊዜው ወደ ዲሞክራቲክ ኮንጎ የማባረር ዘመቻውን ማቆሙን አስታውቋል። ከቅርብ ጊዜያት ወዲህ ከኤርትራ መንግስት ጋር ጥብቅ ግንኙነት እየፈጠረች የምትገኘው ግብጽም አስመራ ከተማ ውስጥ ቅርንጫፍ ዩኒቨርሲቲ ለመክፈትም ወሰነች። የግብጽ ከፍተኛ ትምህርት ተቋማትና የሳይንስ ምርመራ ማዕከላት ሊቀመንበሩ አብዱል አዚዝ ኮንሶዋ በመሩት የምክክር አባላቱ መደበኛ ስብሰባ ላይ እንደተገለጸው ታዋቂው የግብጹ ካይሮ ዩኒቨርሲቲ ዓለም አቀፋዊ ተደራሽነቱን ለማስፋፋት በተባለ ፕሮግራሙ በኤርትራ አስመራ ከተማ ውስጥ ቅርንጫፍ ዩኒቨርሲቲ
ኤምባሲውን ለመክፈት የሚያስችለውን የይሁንታም ውሳኔም አስተላልፈዋል። የኤርትራ መንግስት በአገሪቱ ብቸኛ የነበረውን የአስመራ ዩኒቨርሲቲን እንደ ፈረንጆቹ አቆጣጠር በ2007 በመዝጋትም 7 የተለያዩ የህዝብ ኮሌጆችን በአዲቀይ፣ በሐላል፣ በምጽዋም፣ በአስመራና በሐልማሎ ከኮሌጆች ውስጥ በተለያዩ የተፈጥሮ ሳይንስና ማህበራዊ ሳይንስ፣ በቢዝነስና በግብርና የትምህርት ዘርፎች በማስተማር በማስመረቅ ላይ መሆኑን መንግስታዊ መረጃዎች ይገልጻሉ። በቅርቡ የግብጽ የውጭ ጉዳይ ሚኒስትር ዶክተር ባዲር አብድላቲ እና ከፍተኛ አመራራቸው ወደ ኤርትራም ተጉዘው የኤርትራው ፕሬዚዳንት አቶ ኢሳያስ አፈወርቂ በታደሙበት በቀይ ባህር ጉዳይ በጋራ ለመስራት የኤርትራ ወደቦችን ወታደራዊ ትስስራቸውን ለማጠናከር መፈራረማቸው ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት በአገር ቤት በሳተላይት ልትከታተሉን ትችላላችሁ። ኤቢሲ በሚሰራጭበት አማራ ሳተላይት ለምትከታተሉን ጨምሮ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።